እንጂ መታሰር ሳይሆን መገደል ነበር የነበረብሽ። አንቺን ገሎ ወንድዬ እስር ቤት እንዲገባ አልፈልግም። ውሸታም ናት፣ ውሸታም። ይሰሙኛል። ቤቱን ሽጠው ኃጢአቱትን ሊሸፍኑ ይችላሉ። ከእኔ ግን ማንም 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 ሊያድኖት አይችልም። ማንም ይሰሙኛል። የገቡበት ቦታ ገብቼ ለሰሩት ኃጢአት ዋጋዎትን ነው የምሰጡት። የገቡበት ገብቼ እንደው ዝም ብለው የዋ ጀለገግ ብቻ ነው እንዲህ መስሎት? በደንብ እገላለሁ፣ በደንብ ይመራሉ። ከዚህ በኋላ አንድ ነገር ተነፍሳለሁ ቢሉ ይሄ ሰለለ ጉሮሮትን ነው መበጠሰው። አንቺ እንዳለኪ መግቢያው ላይ እንግዲህ እንዳያችሁት የእናት ግፍ ድራማ አንቺም የማትረቢ ያች እናትሽም የማትረባ እያለ እንግዲህ ወንድዬ አሁን ገና ወንደሰን ማለት ነው። አሁን ገና ወንድነት ወጥቶታል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍ ድራማ ክፍል 42ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ወንድዬ የወዲትን እያሰራት በነበረበት ሰዓት እንግዲህ የወዲትም አመመኝ እኮ በምትላት ሰዓት አንቺ ቆቅ፣ አንቺ ሴጣን ዝም በይ ወደዚህ እንዳላጋጨሽ እያለ እንግዲህ እሷም በጣም ፈርታለች። እጅና እግሯን ጥፍንግ አድርጎ እንግዲህ አስሮ አንቺ ምን ታረጊ ከዛች ከክፉ እናትሽ እየተማርሽው ነው ብሎ እንግዲህ ልብን አድርጎ አስሯታል። የትም መነጋገርም መንቀሳቀስም አትችልም ማለት ነው። የወዲት ጉዲትና የእጇን ያገኘችው ማየና አለም እንግዲህ በሩን ገብቶ በሚገቡ ሰዓት ወንድዬ የወዲትን እንግዲህ አስሯት ባዩ ሰዓት እንደ ወንድዬ ምን እያደረክ ነው በምትለው ሰዓት እንግዲህ አለምም ወንድዬም አንቺን ያገተችሽ ሰዓት እንደዚህ ነው አይደለ ያደረገችሽ፣ ስለዚህ ያንቺን ጥዋ መቅመስ አለባት ብሎ እንግዲህ አሰሪያታለሁ በሚል ሰዓት ማየም እንግዲህ እባክህ ልጄ ፍታትና ትሄድ በእጅ ላይ ጦስ ትሆንብሃለች እያሉ እንግዲህ እማዬም እንግዲህ እየለመኑላት ነው ያለው ማለት ነው። ምክንያቱም በጣም አምሯል አሁን ላይ ወንድዬ ማለት ነው። በዚሁ ከቀጠለ በጣም ነው ደስ የሚለው። በኋላ ላይ ግን እንዳይቀየር ብዬ እፈራለሁ ወንድዬ ማለት ነው። ወንድዬም እንግዲህ አለም ለዚች ለኬሲ ምግብም ሆነ ውሃ እንዳትሰጫት ብሎ እንግዲህ አለምን አስጠንቅቋት ከቤት ወጥቷል ማለት ነው። ወደ ዮርዲና ወይዘሮ ወርቄ ማለት ነው። ወይዘሮ ወርቄ ለቅሶውንም እንዲሁም ደግሞ የራሳቸውን ጥፋትንም ደግሞ ወደ ሰው ማላካካቸው እንደቀጠለ ነው። ለወርዲ እንግዲህ እኔ እኮ አይደለሁም ልጄ ነች የወዲት ነች ጉድ ያደረገችኝ እያሉ ወርዲም እንግዲህ በእርሶ ወታነዋ መጥፎ የሆነችው ብላ በምትላቸው ሰዓት እንግዲህ አንቺ በማን ወተሽ ነው ጥሩ የሆንሽው? በእህቴ ወተሽ ነው ወይ በሚሏት ሰዓት እንግዲህ ዮርዲማው በእናቴ ነው የወጣው እናቴ ጥሩ ሰው ነች እያለች እንግዲህ ለወይዘሮ ወርቄ ነገረቻቸው ነው። ወይዘሮ ወርቄ እንግዲህ ጥሩ ማለት ምን እንደሆነ አያውቁም በስም ካልሆነ በስተቀር ማለት ነው። ምክንያቱም በጣም ስግብግብና የሆነ ራስ ወዳድ ናቸው። ዮርዲም እንግዲህ እናቴ ጥሩ ሰው እንደሆነች ታውቂያለሽ መቼም አባዬ በምትላት ሰዓት አዎ በጣም ነው የማውቀው እናትሽ ጥሩ ሰው ነች። በዛ ላይ ደግሞ ያንን አመዳም አባትሽን ካገባችሁ ወዲህ አመዳም ነው እነሱ ጋር ወይዘሮ ወርቄ ጋር እንግዲህ አመዳም አባትሽን ካገባችሁ ወዲህ እንደውም ብሶባታል አመድነቷ ብለዋል ማለት ነው። እንግዲህ እዚህ ሁሉ ሆነው ራሱ ሰውን ከመዝለፍ ወደ ኋላ አይሉም ወይዘሮ ወርቄ። ዮርዲም እንግዲህ ስለ አባቴ መጥፎ ነገር አትናገሪ በምትላት ሰዓት ወይዘሮ ወርቄ ደግሞ ዛሬ ብር ስለሌለኝ ክብሩ ቀረ ማለት ነው ምን ታመጫለሽ ብለው እንግዲህ ከእህታቸው ልጅ ጋር እንግዲህ ፍጥጫ ጀምረዋል ወይዘሮ ወርቄ። ዮርዲም እንግዲህ ሰው የሚከበረው ሰውን የሚያከብረው ነው፣ አንቺ ደግሞ ክብር አይወድልሽም አክብሬሽ ነበር ብላ እንግዲህ ዮርዲ እኮ አትናገር እንጂ ትናገረዋለች። ያስቻለውን ልብ የቀየር ከአምላክ የዮዲትንና የወይዘሮ ወርቄንም ልብ ቀይርልን። ምክንያቱም አስቻለው በጣም አዛኝ ሆኗል። እንግዲህ ወደ አስቻለውና ዮርዲ ስንመለስ ዮርዲም እንግዲህ አባዬን ወይዘሮ ወርቄን እንግዲህ ጥላ በምትወጣ ሰዓት እንግዲህ አስቻለውን በር ላይ በምታገኘው ሰዓት ወደ ልትሄጂ ነው ሳንጫወት በሚላት ሰዓት እንግዲህ ተጫወትኩ ስትለው እንግዲህ አያስቻለውም እንዴ ማያስቀይማሽ ነው አይደለ ይቅርታ አድርጊላት እያለ እንግዲህ ለእናቱ አስቻለው ይቅርታ በሚጠይቅ ሰዓት አንተ ምን አደረግ ያው አባዬ መቼም የምትናገረው አታጣ ብላ እንግዲህ በምትነግረው ሰዓት ግን የት ነው የምታድሪው የት ነው የምትኖሪው በሚል
እንዳትቀየመኝ ግን እነግርሃለሁ በምትለው ሰዓት እንግዲህ ኧረ ችግር የለውም አልቀየምሽም ንገሪኝ ሲላት እንግዲህ ከፍቅረኛዬ ጋር ምን ችግር አለው ታዲያ ትጋቡ የለ በሚላት ሰዓት ሽማግሌ እንዲልክ ንገሪው በሚላት ሰዓት እንግዲህ እናቱ ከፈቀዱ በምትለው ሰዓት እንዴ ከእናቱ ጋር ነው እንዴ የምትኖሪ ብሎ ሲጠይቃት እንግዲህ አዎ አብሬያቸው ነው የምኖረው ሌላውን ሌላ ጊዜ እነግርሃለሁ ስለዚህ እየመሸ ነው ልሂድ ብላ እንግዲህ የወርድም አስቻለውን እንግዲህ ተሰናብታው ሄዳለች። ወደ አለምና ማየ ስናልፍ እንግዲህ አለምን በጣም ተጨንቃለች። ምክንያቱም እች ልጅ ልጆትን ወንጀል ልታሰራው ነው ታስራም ሳትታሰርም ጭንቀት ውስጥ እንደከተተችን ነው ብላ እንግዲህ አለም እንግዲህ ምክንያቱም ወንድዬ አግቷት ስለሆነ ያለው የወዲትን የሆነ ነገር ተሰጥቶ የሆነ ነገር ያረጋታል ብላ እንግዲህ ፈርታ ለማየ እየተናገረች ነው ያለችው። እንግዲህ ወደ ኋላ እያሰበች ነው። ምክንያቱም ከገደላት የገዳይ ተባባሪ ተብዬ ለፍርድ ቤት ስንከራተት መኖሬ ነው በምትል ሰዓት እንግዲህ እማዬ አትገላትም ምንም አትሆኚ አንቺ ምንም አትሆኚ በሚሏት ሰዓት እንግዲህ ቢገላትስ እያለች እንግዲህ አለም እንግዲህ ግምቷን ለማየ እየተናገረች ነው። ምክንያቱም ወይዘሮ ዮዲትን ማለት ነው እንልቀቃት፣ ምክንያቱም እዚህ ከቆየች ምግብም አይሰጣትም ወንድዬም ተሳስቶ ይገላታል በምትል ሰዓት እንግዲህ አለም እማየም ደግሞ እሱ ሳይመጣ ምንም ማድረግ አንችልም እሱ ይምጣና እንለቃታለን ሲመጣ ደግሞ ከለቀቅናት አለምን እንግዲህ እማየም አንቺ ልጅ ራስሽን ያልሆነ ነገር እያልሽ ራስሽን አታስጨንቂ በሚሏት ሰዓት እንግዲህ አላያችሁትም እንዴ ልጃችሁ እኮ በንዴት የደም ስሩ ተገታትሮ የተናደደ ሰው ደግሞ ምንም ነገር ያደርጋል እናቷን ብሎ ቢገላት እኛንን የምንታሰረው ፖሊሶች ደግሞ እሷ እናቷን ብሎ እስከሚገላት ድረስ እናንተ የት ነበራችሁ ብሎ በተባባሪነት እኔንም ያስረኛል እናቴም ያለ ጧሪ ትቀራለች እናንተ እንኳን ለልጃችሁ ብላችሁ ነው እኔን ደግሞ እናቴን ማን ይጦርልኛል ብላ እንግዲህ አለም ተጨንቃን ያለችው ማለት ነው። አለም እንግዲህ ለወንድዬ ወንጀሉ ሲፈጸም ለምን ዝም አልሽ በሚሉኝ ሰዓት እኔም ደግሞ አሰሪዬን አሳልፌ ላለመስጠት ብዬ ነው በምላቸው ሰዓት እኛ ለህጉ ታማኝ ስለሆን ዘብጥያ ለምትወርጂ እንዲሁም ደግሞ የዛ ጊዜ እማዬ ደግሞ ብቻቸውን ነው የሚቀሩ በምትለው ሰዓት እንግዲህ ወንድዬም አንቺ አትታሰሪም መታሰር ካለብኝም እኔ ነኝ የምታሰረው በሚላት ሰዓት እንግዲህ አንተ ታስረህ እማዬን ማን ሊጦራቸው ነው? የገዳይ እናት ተብለው እማዬም ይገለላሉ። የገዳይ እናትን እድርና እንዲሁም እቁብ ላይ አይካተቱም፣ ባይተዋር ነው የሚሆኑት። ለእናትህ አታስብም እያለች እንግዲህ አለም እንግዲህ እየተናገረችው ነው። ግን ወንድዬ ምንም እየሰማ አይደለም ማለት ነው። ወደ ወይዘሮ ወርቂና ደላላው አስቻለው ስንመለስ እንግዲህ ደላላው አረ ወይኔ ወይዘሮ ወርቄ እኮ ማርያም በጣም ነው የሚያስቁትና አጋች አላልኩም ይሄ ደላላው ማለት ነው። እንግዲህ በሚመጣ ሰዓት ባለፈው አመዳም ብለው ነበረ ያ እንትን ያሉት ዛሬ እንግዲህ የሆነ ረጋ ብለው ሰላም ነው ምናምን ብሎ በሚገባ ሰዓት እንግዲህ ተረጋግቶ ሰላም ነው እንዴት ነክ ምናምን ብለው እንግዲህ ቁጭ ባለበት እንግዲህ ገዢውም ደላላው ማለት ነው እንግዲህ 23 ሚሊዮን በሚል ሰዓት ወይዘሮ ወርቄ 19 ሚሊዮን በሚል ሰዓት እንግዲህ ደላላው 23 ሚሊዮን ካልሆነ አታስበው አትጨርሰው አመዳም በሚሉ ሰዓት እንግዲህ ደላላውም አመዳም በሚል ሰዓት እንግዲህ አስቻለውም እማዬን ተዋትና እኛ እናውራ ስለ ቤቱ በሚለው ሰዓት እንግዲህ ደላላውም ከፈለጋችሁ ዛሬም መሆን ይችላል እንግዲህ ብሎ በሚል ሰዓት አስቻለው ዛሬ እንኳን አይሆንም ሲል እንግዲህ ወይዘሮ ወርቄ መቼም አይሆንም መቼም አይሸጥም እያሉ እንግዲህ እያቀራሩ ነው ያሉት። እንግዲህ ቤቱ ካልተሸጠ እንግዲህ ብሩን 23 ሚሊዮን ከየት እንደሚያመጡ አይታወቅም። ግን እንግዲህ አስቻለው ያው ጨርሷል ሊሸጥ ማለት ነው። ያው ነገ ይሸጣል ማለት ነው። ስለዚህ ዛሬ ካልተሸጠ በቃ ቤቱ ገዥም ተገኝቷል። እነሱ ከቤት መልቀቅ ብቻ ነው የሚጠበቅባቸው ማለት ነው። እንግዲህ አስቻለውም እማዬ ተነጋግረን የለም ወይ ቤቱ ይሸጣል በሚል ሰዓት እንግዲህ ወደ ኋላ መመለስ አንችልም በሚል ሰዓት እንግዲህ አስቻለው ወደ ኋላ መመለስ እንችላለን። ታስታውሳለን ባለፈው የመጣው ደላላ እኮ 25 ነው 24 ሚሊዮን ያወጣል ብሎ ነበረ በሚሉ ሰዓት እንግዲህ አስቻለውም እሱ ደላላው እኮ በዚህ ስር ነው አብሮ
ተቃጥሮ የሚሰራው ብሎ እንግዲህ ለወይዘሮ ወርቄ ሲነግራቸው ደላላውም እንግዲህ አዎ እሱ የኔ ተቀጣሪ ነው የኔ አጋዥ ረዳቴ ነው በሚል ሰዓት እንግዲህ በእኔ ቤት ነዋ የተለማመዳችሁ ብለው እንግዲህ ያው የኮሜዲ እንትናቸውን እንግዲህ ጣል ያደርጋሉ በመሀል ወይዘሮ ወርቄ ሲነጋገሩ እውነት ለመናገር ክፋታቸውም እንዳለ የሚሳደቡት ስድብ እንዲሁም እንትናቸው እርግጥ በቦታው ለሆነ ሰው በጣም ከባድ ነው፣ ግን እንደዚህ ሆኖ ደግሞ ለኛ በጣም ነው እኔ ያስቁኛል ማለት ነው። አህመዳም ነኝ እንዳለ ደላላው ማለት ነው። አህመዳም ሲሉት ወይዘሮ ወርቄ እንግዲህ አልተቻሉም። ደላላውን እንግዲህ አቶ ደላላ ግን ለምንድን ነው ደላላ የሆንከው በሚሉ ሰዓት እንግዲህ ደላላውም ራሱ አልተቻለም። ለምንድን ነው አመዳም ብሎ የሚዘርቡ እንግዲህ ወይዘሮ ወርቄም ማለት ነው አመዳም ስለሆንክ ነዋ ብለው እንግዲህ ለመሆኑ ግን አነስ ያለች ቤት እስከ ስንት ታገኝልናለህ ብለው ደግሞ እንግዲህ ያው ከዚህ ያነሰ ሊገዙ እንግዲህ ደላላውን እየጠየቁት ነው ያሉ ማለት ነው። ደላላውም እንግዲህ የሚገዛ ነው በሚላቸው ሰዓት ያለኝን ሙሉ ለዛ ለአመዳም ልሰጠው ነው ስታየኝ እንደውም ምገዛ እመስልሃለሁ ሆይ ብለው እንግዲህ ደላላው ምንም በማያውቅበት እሱን ደግሞ እንግዲህ እየተጨቃጨቁት ነው ያለው። አቤት ወይዘሮ ወርቄ ቀልዳቸው መቼም አይጠገብም እኮ እንግዲህ ቆንጆ ቤት የሚከራይ ባለ 3 መኝታ ፈልግልኝ በሚሉት ሰዓት እንግዲህ ደላላውም አለ እስከ ስንት መክፈል ይችላሉ በሚላቸው ሰዓት እንግዲህ እስከ 3000 ብለዋል። የእነሱ ታሪክ አያልቅም የወይዘሮ ወርቄ